የተለያዩ ስልጠናዎችን እንደሚሰጥ ይታወቃል። በቦክሱ አሁን ከባህር ማዶ መጥቶ እንደዚሁ ሀገር ስልጠና እየሰጠ ይገኛል። አጠቃላይ በተለይም በስልጠና ሂደቱ እንደዚሁ የኢትዮጵያ ስፖርት በተለይም በቦክሱ ከዚህ በፊት የነበሩት አጠቃላይ ሂደት በተመለከተ ከባልደረባችን ጋር ያደረገውን ቆይታ እናንተ ተከታተሉ። እኛ እዚህ ጋር እናበቃለን። ሰናይ ቀን ይሁንላችሁ። በድጋሚ ተመልካቾቻችን እንዴት አርፍዳችኋል? ከፋና ስፖርት ቀጣይ ፕሮግራማችን የሚሆነው ደግሞ ከአንድ እንግዳ ጋር በተለይም ደግሞ በቦክስ ስፖርት ከሀገራችን ኢትዮጵያ አልፎ በተለያዩ ዓለም አቀፍ መድረኮች ላይ ሀገራችንን የወከለ የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች ኢንስትራክተር ካሳሁን ጋር ቆይታ የምናደርግ ነው የሚሆነው። ኢንስትራክተር ካሳሁን በአሁኑ ሰዓት በሀገረ ካናዳ እንደዚሁም ደግሞ ጀርመን ላይ የተለያዩ የቦክስ ስልጠናዎችን እየሰጠ ያለ፣ አሁን ደግሞ ወደ ኢትዮጵያ መለስ ብሎ በተለይም የኢትዮጵያን የቦክስ ስፖርት ለማነቃቃት የራሱን የሆነ ጉልህ አስተዋጽኦ እያበረከተ ነው የሚገኘው። ዛሬ የፋና ስፖርት እንግዳችን ነው። ኢንስትራክተር አክብረን ስለመጣ ከልብ አመሰግናለሁ። እጅግ አድርጌ አመሰግናለሁኝ ስለጋበዛችሁኝ። በእናንተ ሰዓትና አሁን ያለው የኢትዮጵያ የቦክስ ስፖርት ምን ይመስላል ከሚለው እንነሳና ሌሎች ጉዳዮችን እናነሳለን። በእኛ ጊዜ ወደ 12 አይነት ክለቦች ነበሩ እና እያንዳንዱ ክለብ ደግሞ ከ10 እስከ 12 ቦክሰኞች ይኖሩት ነበረ። አሁን ግን ያ ሁሉ የለም ይመስለኛል። 4 ቦክሰኞች ወይም 4 ክለቦች ይኖራሉ ብዬ አስባለሁ እና በዛ ምክንያት በጣም ብዙ ጋፕ አለው ከበፊቱ ቦክስ። ምናልባት የዚህ ምክንያቱ ዋናው የግንዛቤ እጥረት እንደሚሆን ይሰማኛል በብዛት። ቀደም እንደውም ከዚህ ከካሜራ ቀረጻ በፊት እያወራ ነበር ከስቱዲዮዎች በነበረ ቆይታችን እና የግንዛቤ ችግር እንዳለ አንተም ስታነሳልኝ ነበር። ለምሳሌ ሀገራችን ውስጥ በርካታ ትልልቅ የፋይናንስ ተቋማቶች አሉ፣ የግል ድርጅቶች አሉ። እንግዲህ የቦክስ ስፖርት በጣም በአነስተኛ ሰው በአነስተኛ በጀት ሊሰራ የሚችል ግን ሀገርን በተለያዩ ዓለም አቀፍ መድረኮች መወከል የሚችል የስፖርት አይነት እንደሆነ ይታወቃል እና ከፍተኛ የሆነ መዋለ ንዋይም የሚገኝበት እንደሆነ ይታወቃል እና ከዚህ ጋር በተያያዘ የግንዛቤ እጥረት የሆነ እንደ ባለሙያ እንደ አንድ ስፖርተኛ እናንተ ባለፋችሁበት የቦክስ ስፖርት ቀድሞ በነበረውና አሁን ባለው ላይ ምን ትታዘባለህ? አዎ በእርግጥ አንደኛ ነገር የደከመበት ምክንያት እንደተረዳሁት ቦክሰኞች በብዛት አሉ። ነገር ግን ላባቸውን አፍሰው ደክመው ለፍተው ላባቸውን የሚተካ ነገር ሊያገኙ አይችሉም። እንደገና ደግሞ የትራንስፖርት ይኖራል፣ የኪስ ገንዘብ ይኖራል እና ያ ሁሉ የላቸውም እና አሁን በኢትዮጵያ ውስጥ ብዙ ባንኮች አሉ። እርግጠኛ ነኝ ከ20 እስከ 25 እስከ 30 የሚሆኑ አሉ። አሁን እነሱ እያንዳንዳቸው እንደው 6 ቦክሰኛ ቢይዙ ላባቸውን ባፈሰሱ ቁጥር የላብ ምግብ ቢኖራቸው ለስፖርተኞቹ እንደገና የትራንስፖርት የኪስ ገንዘብ ቢያደርጉላቸው የኢትዮጵያ ቦክስ ከፍተኛ ደረጃና ከፍተኛ ፋይት በማድረግ ከፍተኛ ውጤት ይኖራል ብዬ አስባለሁ እና ከዛ የተነሳ ቦክሰኞች በቃ እየደከሙ እየወደቁ ይገኛሉ ብዬ ያ ነገር ይመስለኛል። እንደው ዓለም አቀፍ ተሞክሮም ስላለህ በተለይ በአደጉት ሀገራት ላይ መስራቱ እድል ስላለህ እና ያንን አጋጣሚ በደንብ እየተጠቀምክበት እንዳለ ስለማውቅ ነው ይሄንን ጥያቄ ማንሳት የፈለኩት። የፋይናንስ ተቋማትን ስታነሳ እንደዚሁም ደግሞ ሌሎች ቀደም ሲል ያነሳናቸው የግል ድርጅቶች አሉና እነዚህ ድርጅቶች ቦክሰኞችን ባጭሩ በትንሹም ቢሆን መያዝ ይችላሉ ስትለኝ ነበር በፊትም እና እንግዲህ ጊቭ ኤንድ ቴክ ነው መቼም የዘመኑ ሁኔታ። አንድ ነገር ዝም ብለህ እንደው ሁሌ አውጥተህበት ትርፍ የማታገኝበት ከሆነ በተለይ ለፋይናንስ ተቋማት ከባድ ሊሆን ይችላል፣ ለትርፍ የተቋቋሙ ድርጅቶች ስለሆኑ። እነዚህ ድርጅቶች የቦክስ ስፖርትን ቢይዙ ምን አይነት ጥቅም ሊያገኙ ይችላሉ? እንዴትስ ሊሆን ይችላል? የውጮቹን ተሞክሮ ወደ ሀገራችን አምጥተን እንዴት ልንጠቀምበት እንችላለን? እንደው እዚህ ላይ ሀሳብ የምታነሳለን? አዎ በእርግጥ እንደውም ለነሱ ከፍተኛ ጥቅም ይኖራቸዋል። አንደኛ ነገር ለምሳሌ ልበል ዳሽን ባንክ እሱ በኩል የሚጫወት ልጅ በቲቪ እንደ ማስታወቂያ መሆን ይችላል ገባ እና ዳሽን ባንክ
የዳሽን ባንክ ቦክሰኛ አሸነፈ ምናምን ሲባል ስሙ በጉልህ ይወጣለታል ማለት ነው። በዛ ደግሞ የእሱን አድቨርታይዘር የእሱን ቲሸርት አድርጎ ይገባል ማለት ነው። ሌላው ደግሞ ያ የዳሽን ቦክሰኛ ወይም የንግድ ባንክ ቦክሰኛ አሸንፎ አገራቸው ወክሎ ሲሄድ ይህ ልጅ ከየት ክለብ ነው የወጣው ሲባል የኢትዮጵያ ብሔራዊ ቡድን የዳሽን ባንክ ወይ የንግድ ባንክ ተብሎ ለባንኩ ከፍተኛ ስሙን ያገኝለታል እና ያ እንደዛ ቢያደርጉ በጣም ጥሩ ይሆናል ብዬ አስባለሁ። ዋናው ያገናኘን ጉዳይ ላይ ልመለስ። እንግዲህ በቅርብ ነው ወደ ሀገር የመጣኸው እና ወደፊትም በተለይ ቦክሰኞችን የመደገፍ ሀሳቡ እንዳለህ አውቃለሁ እና ይህንን ድጋፍ ለማድረግ መቼስ ምን አነሳሳ ማለት አልችልም። ሀገርህን መደገፍ በምትችለው ነገር የአንድ ኢትዮጵያዊ ወይም ማንኛውም ዜጋ ኃላፊነት እና ምኞትም ሊሆን ይችላል በሚችለው። ግን እንደው አንዳንድ ጊዜ ቁሳቁሶች እንዲሁ በቀላሉ የሚገኙ አይደሉም። በተለይ የቦክስ ስፖርት ቁሳቁሶች በጣም ውድ እና እንደ ኔጀሪ ስለሚታሰቡ በጣም ዋጋቸው ከፍ ያለ እንደሆነ አውቃለሁ። አንተ ግን ብዙ የሚባሉ የቦክስ ማቴሪያሎችን ለኢትዮጵያ ቦክስ ፌዴሬሽን ስታስረክብ ተመልክቻለሁ እና ምን አይነት ሂደት ነበረው እና ይሄንንስ ድጋፍህን እስከምን ትቀጥላለህ የሚለውን ብናነሳ። በመጀመሪያ ኢትዮጵያ ሀገሬ ባለውለታዬ ናት። ምክንያቱም እኔ በነበርኩበት ጊዜ ብዙ ዋጋ ተከፍሎልኛል። ዋጋ የተከፈለኝ ማለት የኢትዮጵያ ሕዝብ ማለት ነው። ኢትዮጵያ ማለት የኢትዮጵያ ሕዝብ ነው እና በቃ በስፖርቱ ከክለብ ጀምሮ አገሬን ወክዬ እስኪ ድረስ በሆቴል የትራንስፖርቱን ነገር እየተደረገልኝ አሁን ያደረኩት ነገር በቂ ነው ማለት አይደለም። ነገር ግን በሙሉ ኢትዮጵያኖች በውጭ ሀገር የሚኖሩ በስፖርቱ በተለያየ ነገር የወጡት መቼስ የኢትዮጵያ ፓስፖርት ይዘው ነው የወጡት። አሁን እኔ ካናዳዊም ጀርመናዊ ነኝ። ይሄ አሁን በእኔ አይደለም፣ ምክንያቱም ሀገሬን ወክዬ ሄጄ በዛ በተገኘው እንትን ነው እና ስለዚህ ለሀገሬ የበላሁበትን እጅ ለማንሳት ማድረግ ያለብኝ ግዴታዬ ነው እና ሌሎቹም ይህንን ነገር አይተው እንዲያደርጉ በማለት ነው። ከዚህ በፊትም ለቦንጋ ከተማ 2 ጊዜ ትጥቆችን ይቻለሁ። እንደገና ለአዲስ አበባ ስፖርት ምክር ቤትም እንደዛ አድርጊያለሁ። ግን የቦክስ ፌዴሬሽን ደግሞ የተለየ የሚያደርገው አሁን በብዙ ሺህ የሚቆጠርና ዘመናዊ የሆኑ እቃዎች ናቸው። በእኛ ጊዜ አንድ ብለት መከላከያ ስንጫወት እኔ ወደ ውድድር ገብቼ ልክ ስወጣ ሌላ ነበር የሚሰጠው። እሱን ራሱ እንደ በቀላሉ ወደ 1.15 ይሆን አምጥቻለሁ እና ያንን በማድረግ እንደገና ደግሞ የኢትዮጵያ ወክለው የወጡትን ቦክሰኞች በብዛት አሉ ውጭ። እንደገና ደግሞ የኢትዮጵያ ባንዲራ ይዘው ተብረው ይወጧሉና እነሱም ያን ነገር እንዲያስቡ ምሳሌ ለማድረግ ነው ማለት ነው። በጣም ጥሩ። እንግዲህ አሁን የካናዳ ጠቅላይ ሚኒስትርን ጭምር በዚህ በቦክስ ስፖርት የማሰራት እድሉ እንደገጠመ እየሰማው ነበር እና እንዴት ነው እንደው ከሀገር ወጥቶ በትልቅ ደረጃ እንደዚህ አይነት የአንድን ትልቅ ሀገር ጠቅላይ ሚኒስትር ድረስ የማሰልጠን እድሉ ሲገኝ እንደው ስሜቱ ምን ይመስላል? ተሞክሮውንስ እንደው ወደ ሀገር ቤት አመጥቶ እንደዚህ ትልልቅ በተለይ እንግዲህ ከታች መሰራት አለበት ይባላል። እኛ ሀገር ስፖርቱ ላይ ከታች አይመስለኝም። እኔ በብዛት ከላይ ነው መሰራት ያለበት ብዬ የማስበው። ምክንያቱም አመራሩ ካመነበት ታች ግራውንድ ላይ ያለው ሰው ወይም ደግሞ ታዳጊ ወይም ደግሞ የታዳጊ አሰልጣኝ ያንን ለመስራት ተነሳሽነቱ ከፍ ያለ ነው የሚሆነው። ግን ከላይ ያለው ማሰሪያው ትልቁ ጠቅላይ ሚኒስትር ወይ ደግሞ የሀገር ፕሬዚዳንት ሲሆን ደግሞ የበለጠ ያ እድገቱ እንደዚሁም ደግሞ የስፖርቱ እንቅስቃሴ የበለጠ ይሆናል። እንደው ኢንስትራክተር ካሳሁን በተለይ በጠቅላይ ሚኒስትሩ ፊት ያለው ተቀባይነት ምን ይመስላል? ከእሳቸው ጋር መዋልስ ያለው ነገር ማሰልጠን ደግሞ ሲሆን ሁሉንም ትእዛዝ ልታዝ ትችላለህ አይደል? አሰልጣኝ እንደመሆኑ መጠን ምን አይነት ስሜት አለው? እሱን አንሳ። በጣም ደስ ይላል፣ ኩራትም ይሰማል። ምክንያቱም ጠቅላይ ሚኒስትር ማለት ያው ሲመጣ ራሱ መጀመሪያ እሱ ከመግባቱ በፊት ቦታው ታይቶ ተቀንቶ ነው እና እንደገና ደግሞ ቦዲጋርድ ዙሪያው ተከቦ ነው። ከዛ በኋላ መጥቶ ከዛ በኋላ ሰላም ብሎ እንደ ኖርማል ታለብሶ ነው እና እሱ በማሰራበት ጊዜ ፓርስ አስመታ ወይም ስታዝ ይከብዳል። ግን ስራዬ ስለሆነ ልክ እንደ ማንኛውም ስፖርተኛ አድርጌ የማሰራው ነገር ክብር እየሰጠሁት ለእኔም ኩራት እየተሰማኝ ነው እና እኔ የማሰራበት እሱ ብቻ ሳይሆን የተለያዩ የፓርላማ አባሎች አሉ፣ ሴቶችም እንደገና ደግሞ የየከተማው መሪዎችም አሉ። እነሱን አሰራለሁ። በጣም ደስታ እየተሰማኝ ነው። ያን አይቶ ደግሞ ዘፋኞች፣ አክተሮችን እነሱ ይመጣሉ እና ጅቡ ደግሞ የታወቀን አካዳሚክ ነው እና በጣም ልዩ የሆነ ጅም ስለሆነ በካናዳ እሱን ያመርቶ ነው የመጣውና በጣም ከፍተኛ ደስታ እየተሰማኝ ነው እና በነገራችን ላይ ብዙ ሰዎችን ከፍተኛ ደረጃ ላይ ያደረስኳቸዋሉ። የካናዳ ብሔራዊ ቡድን የሚጫወቱ 2 አሉ እና በጣም ብዙ ፕሮፌሽናሎች የኔ ልጅ ያለ ከሄደ ማለት ይቻላል። ስማቸውን ማለት አለ
እና በሜክሲኮም እንደዛው ነው። እና አሁን ያን ተሞክሮ እዛ ማደርገውን ነገር ለምን ለሀገሬ ላደርገው እነሱም ያልተወለድኩበት ያላደግኩበት አገር ነው እና ያንን በሀገሬ ለማድረግ ልቤ ሞልቶ አሁን ወደፊት ትልቅ ፕላኖች አሉ ማለት ነው። እዛ ማድረገው ነገር እዚህ አድርጌ የሀገሬን ስም በታዳጊዎች ተጀምሮ ላይ ድረስ ስሟን ለማስጠራት ቆርጬ ተነስቻለሁ ማለት ነው። በጣም ጥሩ። ካነሳኸው አይቀር እንደ ወደፊት ኢትዮጵያ ውስጥ ምን አይነት ነገሮችን ለመስራት አስበሃል? ከማንስ ጋር ምን አይነት ንግግሮች አሉ የሚለው የምናነሳ በዚሁ መልካም ይመስለኛል። አዎ ይህን እንግዲህ ከ2 ዓመት ተኩል በላይ ነው ፕላን ያደረግኩት። ምሰራው እንግዲህ እዚህ ዘመናዊ የሆነ ጂም ተብሎ በቃ እዛ ማደርገውን ነገር እዚህ ለማድረግ ነው። ከማንም ጋር አላደረኩኝም፣ ግን ራሴ በልቤ ነኝ። አሁን እኔ በውስጥ ያለው ነገር ነው። ኦልሬዲ ሁሉ ነገር ጨርሼ ሬዲዮኛለሁ እና አሁን ከመንግስት አካል ጋር ማድረግ የሚገባኝ ነገር ለማድረግ ዝግጁ ሆኛለሁ ማለት ነው። ከቆይታችን የሚቀጥል ነው የሚሆነው። በተለይም ደግሞ ከዚህ ከቦክስ ስፖርት ጋር በተያያዘ አሁን ቀደም ሲል እንዳነሳኸውም የኢትዮጵያ ውስጥ በተለይ ማዘውተሪያ ስፍራ በሁሉም ስፖርቶች እንደ ትልቅ ተግዳሮት የሚነሳ ነው። እንግዲህ ስፖርት በተለይም ደግሞ ቦክስ ሲሆን የኢንዶር ስፖርት ነው፣ የቤት ውስጥ ስፖርት ነው። ሰፋ ያለ እና ሁሉም ማቴሪያሎች ያሟላ ጂም ያስፈልጋል። እንደው በቅርብ ኢትዮጵያ ውስጥ ተዘዋውረህ ከሆነ ከመጣህም በኋላ አላውቅም፣ ግን የተጀመሩ አሉ። እነዛ ምን ያክል ብቁ ናቸው በባለሙያ ሲገመገም ነው ያ ሊታወቅ የሚችለው። ግን የተጀመሩ ነገሮች አሉ። እንደው ወደዛ ሀሳብ መምጣት የሚፈልጉ በእንደዚህ አይነት ስፖርት ስራ ላይ ወይም በስፖርት ቱሪዝም ላይ መሰማራት ለሚፈልጉ ሰዎችስ ምን ትመክራለህ? ከሙያ ድጋፍም አንጻር ምን አይነት ሀሳብ አለ እዚህ ላይ? እያንዳንዳቸው እንደ እድሜያቸው የሚሰጥ በሙያው የተካነ የተማረ አሰልጣኝ መኖር አለበት። ነገር ግን ጂም ከፍቶ ኑ እያለ በደንብ ከፍተኛ ጉዳት አለ። አሁን ለምሳሌ ፍቃድ ያስፈልጋል ማለት ፍቃድ ማረጋገጫ ለምሳሌ አሰልጣኝ ነው እንዴት ነው ተብሎ አሁን ለምሳሌ በጀርመን ድንገት ይመጣሉ ተቆጣጣሪ ፖሊሶች ላይሰንስ ይጠይቃሉ። ላይሰንሱን አይተው አሁን አንድ ሰው እግሩ ቢሰበር እጁ ቢሰበር ያ ሰው ላይሰንስ ከሌለው እውቀቱ ከሌለው ከፍተኛ ችግር ይደርስበታል ማለት ነው። ስለዚህ ምንድነው ለማለት ፈልገው ሁሉም እያንዳንዱ በሙያው እንደ እድሜያቸው የሚሰጥ አሰልጣኝ አስፈላጊ ነው። ጥሩ ቆይታ እያደረግን ነው። እንግዲህ ከቦክስ ስፖርት ጋር በተያያዘ በተለይ በቦክስ ስፖርት ውስጥ ያሉ የሚሆኑ ወደፊት ታዳጊዎች የሚሆኑ የተወሰነ ሀሳብ እንደዚሁም ደግሞ ከዚህ እውቀት ቢያገኙ በሚል ነው እንግዲህ ዛሬ አንተን እንግዳ አድርገን ቆይታ እያደረግን የምንገኘው። ከኢትዮጵያ ውስጥ በተለይም ደግሞ ከቦክስ ስፖርት ጋር በተያያዘ አንዳንድ ጊዜ መጥቶ የሆነ ሰዓት ደግሞ እንደዚህ መጥፋት ይታያልና ምናልባት የወጥነት ችግር በብዙ የሚነሳበት ስፖርት እንደሆነ ይሰማኛል። ያው ቀደም ስታነሳው ነበረ ብዙ ነገሮችን ማጣት ስፖርተኛው እንዳይቀጥል ያደርገዋል እና እንደው ግን በዋናነት ማን ተጠያቂ ሊሆን ይችላል? መንግስትስ እንደ መንግስት ኃላፊነቱን አልተወጣ ይሆን ወይ? ከማዘውተሪያ ስፍራ ጀምሮ ከዛ ውጭ እንዳልከው በፋይናንስ መደገፍ የማን ኃላፊነት ነው? ባለሀብቶች ስለምንድን ነው በእንደዚህ አይነት ሬስ ውስጥ የማይሳተፉት? ስፖርተኛው ውስጥ ተጠያቂ አይደለም ወይ? ቅድም እንደው ስታነሳልኝ ነበር አንዳንድ ጊዜ ስፖርተኞች የውጭ እድል ሲያገኙ በእንደዚሁ ጠፍተው መቅረት ሀገርን የማሳፈር አይነት ነገር እንመለከታለን እና እንደዚህ አይነት ነገሮች በምን ሊታረሙ ይችላሉ? እዚህ ላይ ሀሳብ የምታነሳ አንድ ስፖርተኛ ስፖርቱ ሲጀምር መጀመሪያ ዓላማ መኖር አለበት። ታርጌቱን ማየት አለበት። ነገር ግን ታርጌቱን ምንድን ያደረገው እኔ አሁን ተጫዋቼ አሸንፌ የአገሬ ስም አስጠርቼ ከዛ በኋላ በአሰልጣኝነት ከአሰልጣኝ በኋላ መድረግ ያ ነው ያለው ወይስ እኔ ተጫዋቼ ገንዘብ ላይ ነው ገንዘብ አገኛለሁ ወይ ብሎ ከገባ ከባድ ነገር ነው። ምክንያቱም ዓላማው ምንድን ነው ያ ሰው በልቡ ያለው ምንድነው ገንዘብ እንጂ የስፖርቱ ፍቅር የለውም ማለት ነው። ለዚህ ነው አንዳንዴ ሰዎች ጉዟቸውን ይጀምሩና ገንዘብ ብለው ከጀመሩ ልክ ገንዘብ ሲያገኙ ከመስመራቸው ይወጣሉ። ከዛ ያ ባዶ ይሆናል ማለት ነው። ስለዚህ አሁን ለመናገር የምፈልገው ስፖርተኛ እውነተኛ የስፖርቱ ፍቅር ገብቶት ዓላማውን የሀገሩን ስም ለማስጠራት የእሱን ክብር ከፍ ለማድረግ በስፖርት ውስጥ ትክክለኛ ጉዞ ማድረግ አለበት ስፖርተኛው። ቀጥሎ ደግሞ አሰልጣኝ ደግሞ እንደ አሰልጣኝነቱ ቅድም ተናገር ያለው እያንዳንዱ ስፖርተኛ እንደ እድሜያቸው ስራውን ዘመናዊ የሆነውን ስልጠና እየሰጠ መመገብ አለበት፣ ግዴታ ነው። እንደገና በመሪ ደረጃ ያሉት ደግሞ ልክ እንደ ቦክሰኛው እንደ አሰልጣኙ እነሱም ደግሞ መትጋት አለባቸው የሚያደርጉትን ነገር፣ ምክንያቱም ያው መሪ ናቸውና። ስለዚህ ሶስቱ ተቀናጅተው ስራቸው ሲሰሩ ስፖርተኛው ከፍተኛ ደረጃ ላይ ይደርሳል፣ የሀገሩን ስም ያስጠራል።
የነሱ ስም ይጠራል ማለት ነው። ስለዚህ ሶስቱ ተቀናጅተው መስራት ያለባቸው ስፖርተኛው፣ አሰልጣኙ፣ መሪዎችን እና እነሱ ደግሞ ጥሩ ደረጃ ላይ ሲደርሱ ደግሞ ባለሀብቶች፣ ክለቦች ምንም የሚጎዱ ነገር የለም ምንም። ምክንያቱም በሳምንት 3 ቀን የላባቸውን ምግብ ቢመገቡ ቢሰጡ ቢከፍሉ የትራንስፖርትን ቢያደርጉ ቀስ በቀስ እነሱን ስማቸው የበለጠ ይጠራል ማለት ነው። አድቨርታይዘሪንግ ያደርጋሉ ማለት ነው እና ምንም የሚጎዱ ነገር የለም እና ለስማቸውም ጥሩ ነው ለእነሱ አንደኛ ነገር ለሀገርም እድገት ጥሩ ይሆናል እና ያን ቢያደርጉ ይናገራሉ። በዚህ በቦክስ ስፖርት ምን ያክል ጊዜ ቆየህ? ከዛ ውጭ ደግሞ አሁን ላይ እንግዲህ ያለበት ደረጃ ከፍ ያለ ነው ባደጉት ሀገራት ለዛውም ጀርመንና ካናዳ ላይ በትልቅ ደረጃ እያሰለጠንክ ነው የምትገኘው እና የመጨረሻው ስኬቴ ይሄ ነው ወይ ብለህ ታስባለህ ወይ? ካልሆነስ ደግሞ ወደፊት ምን ታስባለህ የሚለውን ነገር ብታንስ። አዎ እንዳልኩ ቅድም ዓላማ ይሄ የጀመርኩት የ14 ዓመት ልጅ ሆኜ ነው ቦክስ የጀመርኩት። እንግዲህ አስበው የ14 ዓመት ልጅ ሆኜ ነው የጀመርነው ቦክስ 120 ቦክሰኞች ሆነን ነው። ከ120 ቦክሰኞች ውስጥ ስቲል ያሉት እኔ ነኝ። ምክንያቱም ተግዳሮቶች አሉ። ቦክስ ባቆም ኖሮ የዛሬ 6 ዓመት ነበር ማቆመው። ነገር ግን እንደ ግድግዳ የሚመጡ ብዙ ነገሮች አሉ። እሱን እየዘለልኩኝ እያለፍኩኝ ነው እዚህ ደረጃ የደረስኩት እና እንዳልኩት ከዚህ በፊት ተናግሬያለሁና አገሬ ነው ለዚህ ያበቃችን ብያለሁና አገሬ ለዚህ ደረጃ ያደረሰችን ሀገሬ እንደገና ደግሞ እዚህ መጥቼ መደረግ ያለበትን አድርጌ የኢትዮጵያ ስም ከበፊቱ በበለጠ እንዲጠራ ለማድረግ ከፍተኛ ፍላጎት አለኝና ገና ግማሽ ላይ አልደረስኩም እንኳን መጨረሻ ክልል እና እንደገና ደግሞ አይቤፍ ኢንተርናሽናል ቦክስ አሰልጣኝ ነኝ። ከአይቤፍ ጋር መምረጥ እችላለሁ፣ መመረጥ እችላለሁ። ኮንታክት አለኝ። ስብሰባ ሲኖር እሄዳለሁ እና ይሄ ማለት ኢትዮጵያዊ ብቻ ነኝ ብዬ መናገር እችላለሁ። ምክንያቱም አይቤፍ ቢኖሩ ኮንታክት ይኖረኛል ማለት ነው እና በጣም ደስተኛ ነኝ። ገና ነኝ። ስኬቴ ገና ነው፣ አላለቀም። ምናልባት እንደው ይህን ያክል በትልቅ ደረጃ ትልልቅ ውሳኔዎችን የማሳለፍ ቦታ ላይ ካለ በቦክስ ስፖርት ማለት ነው እንደው ባለሙያዎችን ወደ ኢትዮጵያ ጋብዞ ከማምጣት አንጻርስ ልምድ እንዲያካፍሉ ከማድረግ አኳያስ ምን አይነት ሀሳቦች አሉ? እንደው በዚህ ላይ እኔ እንግዲህ ራሴን ከፍ ለማድረግ ሳይሆን ከኔ የተሻለ በእኔ እንትን ላይ ያሉትን ከውጭ እንትን ማድረግ እኔ ራሴ ማድረግ ብችል ሰው ነኝ። ገባ አባባሌ እና ሌላ ተጨማሪ ማድረግ ይችላል። ብዙ አሉ። አሁን ለምሳሌ ዜግነቴ ጀርመናዊ ነኝ እያለ አይደለም። ከካናዳ ጀርመን ነበርኩኝ። ኢቢኤስ የሚባለው ቦክስ ክለብ እዛ አሪፌ ነበር የመጣሁት እና ከዛ ልምድ ልውጥ ዘመናዊ ቴክኒኮችን ወስጄ ነው የመጣሁት። አሁን እሱ አሰልጣኙ በጣም የታወቀ አሰልጣኝ ነው፣ ማናጀርም ነው። ገባ አብረን የምንሰራው ኮንታክት አለ በስልክ ምን ማድረግ እንዳለብን እና እንደነሱ ያሉ ሰዎችም መጥተው በጣም የሚገርም አዲስ ስልጠና ማንም የማያውቀው ስልጠና አለ። እኔም ከሱ ወስጄ ይህንም ሰጥቼ ነው እነሱ መምጣት ማስመጣት ይችላለን። ገባ እና እኔም ደግሞ እውቀቱን ስላለኝ ለመታበያ አይደለም፣ ምክንያቱም የተማርኩበት ነው። ኦልሞስት ከ25 በላይ በአሰልጣኝነት ያለው ሜክሲኮ ነበርኩ 2 ዓመት፣ ጃፓን ነበርኩኝ፣ ካናዳ ስቲል ከ2013 ጀምሮ እስካሁን፣ ጀርመንም ከ1992 ጀምሮ እስከ 2013 እና የተለያዩ ቦክሰኞች ናቸው። የራሻ ቦክሰኞች አሉ፣ የሜክሲኮ ቦክሰኞች አሉ፣ የካናዳ ቦክሰኞች አሉ። የእያንዳንዱን ተሞክሮ አለ በውስጤ። ይህን ነገር አሁን አገሬ ለማድረግ ከፍተኛ ፍላጎት አለ ማለት ነው። ኢንስትራክተር ካሳሁን በጣም አመሰግናለሁ ስለነበረን ቆይታ። እንግዲህ በሌሎች ፕሮግራሞችም ተገናኝተን ተጨማሪ ሀሳቦችን እንደምሰጠን ተስፋ አደርጋለሁ። ለዛሬው ግን ከልብ ነው የማመሰግነው። እኔም ከልብ አመሰግናለሁ። እናንተ ጋር ቅርቤን በመናገሬ እጅግ አድርጌ አመሰግናቸዋለሁ። እናመሰግናለን። ክቡራን ተመልካቾቻችን ከኢንስትራክተር ካሳሁን በቀለ ጋር የነበረን ቆይታ የእስካሁኑን ይመስል ነበር። ለሳምንት በሌላ ቀጠሮ እንገናኛለን። ሰላም።